ነው እኔ የሚቀረው። በጣም ጥሩ። ይኸውልህ አንተ ፍላጎቴ እንዴት እንደሆነ ታውቃለህ፣ በደንብ ይገባሃል። መጀመሪያ እኔ እናንተ ማውራት ስንችል መግባባት ስንችል ያኔ በደንብ እንግባባለን። ነገር ግን ተረጋግረን ተስማምተን ያወጣነውን ነገር ይሄ ብቻ ያመንበትን ነገር ተስማምተን ያሰብነውን ነገር አንተ ፉርሽ አድርገው ካንስል አድርገው የራስህን መንገድ የራስህን አስተሳሰብ የራስህን ስትራቴጂ የምታራምድበት ሆነ ኮምፕሊት የማይቻል ነገር። ምክንያቱም እኔም 50% አንተም 50% ነው ተዋቶ 100% ሊኖረን የሚገባው ገባ። የአንተ ሙሉ 100% ያኔ ሙሉ አዳምጠኛ አልጨረስኩም ልታስጨርሰኝ ልታወራኝ ነው አይጠራህም። የአንተ ሙሉ ፐርሰንት እዚህ ውስጥ እንትን ሊሆን አይችልም። ምክንያቱም ማንኛውም ቤት ውስጥ እንዴት ነገር ስላልተፈጠረ ስለሌለ ወደፊትም ስለማይኖር ገባ። ይሄ ነገር ስለማይኖር አንተ ደግሞ ይህንን ካላመንክበት መጀመሪያ እመንበት። መጀመሪያ ይህንን ነገር እመንበት። ሁለታችን አንድ አይነት ሆነ የምንኖርበት እንጂ አንድ ሰው ሀሳብ ብቻ ሁሌ እየተሰማ ወይም ደግሞ አንድ ሰው አይደል የለም የለም። በቃ አሁን ታዩ ሁሉንም ነገር ታዩ ያለፈውን ነገር ታዩና ወደ ቤት ተመለሽ። ነገ ከነገ ወዲያ ይጸጽትሻል። እግዚአብሔር ነው አንተ ይጸጽታል። ስለክሳ ይጸጽተኛ አይደል እንዴ ያልከው ላስታውሰን። እኔ ማስታወስ አልፈልግም። በእናትህ ረጅም ተጉዘን መተናል እኔ እናንተ በእንደዚህ አይነት መንገድ አሁንም መግባባት እስካልቻልን ድረስ እኔ በቃኝ፣ ይደክመኛል። አንተ በፊትም ካልተረዳኝ አሁንም በዚህ ሰዓት የማትረዳኝ ከሆነ ይደክመኛል። አላስኬደውም። ያንን መንገድ መሄድ አልፈልግም። ያንን መንገድ ማስቀጠል አድርገሽ ንገሪኝ። ሌላ ቦታ ነው ያለሽው። የት እንዳለሽ ለእኔ አትነግሪኝም? በትን ቦታ ነው ያላቅም። ከዚህ በፊት እኔ እናንተ እንደዚህ አይነት ነገር ሊፈጠር ነው ብዬ ስልክ ያኔ የት ነበርክ? ለምንድን ነው እኔ መስማት የሚያቀትህ? ልክ እኔ የሆነ እርምጃ መራመድ ስጀምር ወይም ደግሞ የሆነ ነገር ማድረግ እንደምችል ሲገባ ለምንድን ነው ያኔ የምትነቃው? ለምን ማድረግ እንደምችል እየነገርኩ ወይም ደግሞ ይሄ ነገር ትክክል አይደለም ብዬ እየነገርኩ ያኔ የት ነበርክ? አለ ለዚህ ምላሽ እያስፈራራሽን እየቀጣሽን መሆኑ ነው? በፍጹም አይደለም። እና ታዲያ የራሴን ሰላም የማገኝበትን ሁኔታ እየፈጠርኩኝ እና ስለዚህ ከኔ ጋር ሰላም አይደለሽም ማለት ነው? መግባባት እስካልቻለን በፍጹም ሰላም ሊኖረን እኮ ችግር የለውም እንግባባለን። ከዚህ በኋላ ከዚህ በፊት የተግባባንባቸውን መንገዶች ለምን ቀየርካቸው? ለእነዚህ ነገሮች ሁሉ መልስ ማግኘት ሁሌ እኮ ያለፈውን ነገር ዝም ብለሽ ቀን በቀን የምታመጪ ከሆነ ህይወት መኖራችን ገባሽ አይደለ? ነገ እንደምትደግሞ ህሊና የቀድሞ ያውቀዋል። ለዛ ነው የምነግርህ። ለዚህ ጥያቄ መልስ ማግኘት እስካልቻልኩኝ ድረስ በጥያቄ ውስጥ መቀጠልም መኖርም። ሩታ እኔ እኮ የፈጠርኩት ነገር አይደለም። የሁሉ ነገር እኮ አይደለም የፈጠርኩት ገባሽ? ሰው ነው ወደ ህይወታችን የገባው አይደለ? ሰው ከገባ ስለዛ ሰው ነገር ማወቅ አለብሽ። በእኔና አንቺ መሀል ክፍተት ለመፍጠር እኮ ነው የገባቸው አይደል? እሺ ገባም አልገባም አንተ ማስቆም ትችላለህ? አችልም። አንተ የቤት አባወራ ነህ አይደለህም? እኮ በምን አይነት መንገድ የራስህ ባውንደሪ አለ የለህም? የራስህ ባውንደሪ አለ የለውም?